እንኳን የዛሬው እፎይ ይቅርና ብዙ ጠባሳዎቻችንን ልንረሳ አንችልም። ያለፉትን ዓመታት ወፍ በረረ እናስታውሳችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እስኪ አንዳንድ ጠባሳዎቻችንን ያለቀቁ ተገቢ መፍትሄ ያልተሰጠባቸው ጥቁር ክስተቶቻችንን እናስታውሳችሁ። ዕለተ ቅዳሜ ታህሳስ 10 2012 ነበር። ወደ ኋላ ስንመለስ አንድ ዘግናኝ ታሪክ ጭንቅላታችን ላይ ድቅን ይላል። አመሻሹ ላይ አንድ ለማመን የሚከብድ ዘግናኝ የሽብር ጥቃት ዜና ከሰሜኑ የሀገራችን ክፍል ተሰማ። በምስራቅ ጎጃም በሙጣ ከተማ ሙስሊሞች ላይ ብቻ ያነጣጠረ የሽብር ጥቃት ተፈጸመ። ገና ከቀናት በፊት ሙስሊሞች በሰንበት ቀን ሱቅ እንዳይከፍቱ ሲደረግ ቆይቶ ከቀኑ 10 ሰዓት ጀምሮ መናኸሪያዎች እንዲዘጉ፣ ኔትወርኮች እንዲቋረጡ ተደረገ። መንገዶች ተዘጉ። ፒክአፕ መኪናዎች ለሽብር ጥቃቱ የሚውሉ ቤንዚኖችን ሲያመላልሱ አሉ። የሙስሊም ሱቅና ንብረት፣ የተሽከርካሪዎች ታርጋና ተቋማት በሽብር ጥቃት ፈጻሚው ቡድን ጥቁር መዝገብ ላይ ሰፈሩ። ልክ 11 ሰዓት ሊሞላው ሲል በጊዮርጊስ ቤተክርስቲያን መቅደስ ውስጥ ዕጣናቸውን አጭሰው ሙስሊሞች ጊዮርጊስን ለማቃጠል ሙከራ አደረጉ የሚል ሐሰተኛ ወሬ በከተማዋ ነዙ። ለእያንዳንዱ አክቲቪስትም ተነገረ፣ ተበተነ፣ ወሬውም ተሰራጨ። የከተማው ክርስቲያንና ደመርጦ ለማርያም ካሉ ጎረቤት ከተሞች ለሽብር ጥቃቱ ረዳትነት ተጋብዘው የመጡ ሽብርተኞች የሙስሊሞችን መስጊዶችና ቀድመው በዝርዝር መዝገብ ላይ የሰፈሩላቸውን የሙስሊሞች ሱቅና ተሽከርካሪዎችን የሚችሉትን ያክል ዘርፈው የተረፋቸውንም በእሳት በማጋያትና በመሰባሰብ ተልኳቸውን አሳኩ። ሙስሊሞች መስጊዳቸውን እንኳን ለማዳን ሲወጡ ፖሊስ እያስፈራራ አስገባቸው። የአማራ ክልል አስተዳደር የጸጥታ አካላት ሽብሩን ለማስቆም ወደ ሞጣ ሲያቀኑ መንገድ ተዘጋ በሚል ተልካሻ ሐሳብ የታቀደው ሽብር እስኪጠናቀቅ ድረስ እስከ ምሽቱ 3 ሰዓት ዘገዩ። ጥቃቱን በከፍተኛ ስኬት ተጠናቀቀ። በዚህች ምሽት ብቻ ከ350 ሚሊዮን ብር በላይ የሚገመት የሙስሊሞች ንብረት ወደመ። ከቀናት በኋላ ግለሰቦች የዘረፏቸው ንብረቶች ተከፋፈሉ። የክልሉ መንግስት በሽብር ጥቃቱ ፈጻሚዎች ላይ የሚሰጠው ምላሽ በጉጉት ሲጠበቅ ከ19 ቀናት በኋላ የሙስሊሞች የእርስ በርስ ግጭት ውጤት ለማስመሰል ተሞከረ። እንኳን በሽብር ፈጻሚዎች ላይ ተመጣጣኝ ቅጣት ሊሰጡ ይቀርና ጭራሽ ጥቃቱን የተቃወሙትን ከፍተኛ ባለስልጣናትን ተቃወሙ። ይህ አማራ ክልል ውስጥ ስለሆነ እንጂ ሌላ ቦታ ቢሆን ኖሮ በአደባባይ ያቃወሙ ነበር በማለት ትምክህተኛ ብሔርተኝነታቸውን ከስራቸው ለማሳለፍ ጣሩ።